ሰላም ጤና ይስጥልኝ ክብራትና ክብራን በዓለም ዙሪያ የምትገኙ ውድ የቻናላችን ቤተሰቦች ሰላምታችን በእያላችሁበት ይድረሳችሁ። ዛሬ የዕለተ ቅዳሜን ወሳኝ መሰማት አለባቸው የምንላቸውን የሀገር ውስጥ መረጃዎች ይዘን መጥተናል። እስከ መጨረሻው ድረስ አብራችሁን ቆዩ። ሰብስክራይብ በማድረግ እንደዚህ አይነት ፈጣንና ታማኒነት ያለው መረጃ ማግኘት ትችላላችሁ። ሐሳብ አስተያየታችሁን ኮሜንት ላይ መጻፍ እንደረሱ። አሁን ወደ ዜናው እንቀጥላለን። በቅድሚያም አሁንም ምዕመናን ተገድለዋል። እስካሁን 21 ምዕመናን ቀብረን ተመልሰው እዚያው ቀበሌ ገብተዋል፣ እየገደሉ ነው። ይህን ያለው የወረዳው ቤተ ክህነት ነው። 21 መገደላቸውን ትክክለኛ መረጃ ደርሶናል። 8 የደረሱበት አልታወቀም። 8 ሆስፒታል ገብተዋል፣ 2 አግተዋል። ይህን ያለው የአርሲ ዞን ሀገረ ስብከት ነው። የሚመለከተው አካል ለጉዳዩ ትኩረት ሰጥቶ ተጨማሪ የሰው ነፍስ እንዳይጠፋ የመከላከሉ ስራ ሊሰራ ይገባል ሲሉ ብፁዕ አቡነ ኢልሳ ተደምጠዋል። ተደጋጋሚ ግድያ የሚፈጸምበት በኦሮሚያ ክልል ምስራቅ አርሲ ዞን ሸርካ ወረዳ በተፈጸመ አዲስ ጥቃት እስካሁን ባለው መረጃ ብቻ 21 ምዕመናን በታጠቁ አካላት መገደላቸውን የወረዳው ቤተ ክህነት የዞኑ ሀገረ ስብከት ለመረጃ ምንጮቻችን ገልጸዋል። በኢትዮጵያ ኦርቶዶክስ ቤተክርስቲያን አርሲ ዞን ሀገረ ስብከት የሸርካ ወረዳ ቤተ ክህነት አካል በሰጡን ቃል አሁንም ምዕመናን ተገድለዋል፣ እስካሁን 21 ምዕመናን ቀብረን ተመልሰናል ብለዋል። ትናንት ምሽቱን 12 ሰዓት ገደማ ይህን ያሉን እኚሁ የቤተ ክህነቱ አካል የታጠቁት አካላት አሁንም ግድያ በፈጸሙበት ቀበሌ ገብተው እያቃጠሉ ነው፣ ያለው ሁኔታ በዚህ ላይ ነው ያለው ሲሉ ለመረጃ ምንጮቻችን ተናግረዋል። አዲሱ ግድያ የተፈጸመው ከትናንት በስቲያ ሐሙስ የካቲት 19 2018 ዓ.ም ጀምሮ መሆኑን ገልጸው የታጠቁት አካላት አሁን እኔ እናንተ በምናወራበት ሰዓት ለማጥቃት ተመልሰው እዚያ ቀበሌ ገብተዋል፣ እየገደሉ ነው ያሉት። አመራሩ አዲስ ግድያ የተፈጸመበት ቀበሌ በሸርካ ወረዳ ጃዊ አዋጩ እንደሚባል የገለጹ ሲሆን አካባቢው አሁንም ከፍተኛ የስጋት ቀጠና ላይ በመሆኑ ሰሚ ካለ ትኩረት እንዲሰጥም የሚያሳስቡ መረጃዎች ከስፍራው እየወጡ ነው። ስለ ግድያው መረጃ ደርሶት እንደሆነ የመረጃ ምንጮቻችን ምላሽ የጠየቀው በኢትዮጵያ ኦርቶዶክስ ቤተክርስቲያን አርሲ ዞን ሀገረ ስብከት በበኩሉ ግድያው እንደ አዲስ ተቀስቅሶ ከትናንት በስቲያ ጀምሮ እየተፈጸመ መሆኑን ከወረዳው ቤተ ክህነት ባገኘው መረጃ መረዳቱን ገልጿል። አንድ የዞን ሀገረ ስብከቱ አመራር በሰጡን ቃል የተገደሉት 22 ናቸው እየተባለ ነው፣ 21 መገደላቸውን ግን ትክክለኛ መረጃ ደርሶናል ሲሉም ተናግረዋል። በደረሳቸው መረጃ መሰረት ሸርካ ወረዳ ጃዊ ቀበሌ ገበሬ ማህበር የካቲት 19 ቀን ለ20 አጥቢያ ከሌሊቱ 10 ሰዓት ጀምሮ አንድ ካህን፣ 2 ሴቶች እና 18 ወንዶች በድምሩ 21 የንጹሃን ወገኖቻችን ህይወት አልፏል ብለዋል። እንዲሁም 2 ሰዎች በታጣቂዎች ታግተዋል። ሌሎች 8 ሰዎች ጠፍተው የደረሱበት አይታወቅም። ሌሎች 8 ደግሞ በጋምቤላ ሆስፒታል ሕክምና ላይ ይገኛሉ ሲሉ ነግረውናል። የዞኑ ሀገረ ስብከት የካቲት 17 ቀን 2018 ዓ.ም በመርቲ ወረዳ ፈረቀሳ በተባለ ቦታ 4 ሰዎች ተገድለው ከ10 የሚልቁ አባወራ ቤቶች ሙሉ በሙሉ መውደማቸውን አስታውሰዋል። የሶማሌና ምስራቅ አርሲ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ኢልሳ በበኩላቸው በሸርካ ወረዳ ትላንትና 21 ኦርቶዶክሳውያን መገደላቸውን ለማህበረ ቅዱሳን ቴሌቪዥን ገልጸዋል። ከሞቱት 21 ምዕመናን መካከል አንደኛው ካህን እንደሆኑ የሁሉም ስርዓት ቀብራቸው ዛሬ መፈጸሙን ተናግረዋል። 2 ምዕመናን መታፈናቸው እና 8ቱ የት እንደደረሱ እንደማይታወቅ በመግለጽ የአርሲ ዞን ሀገረ ስብከት ሀሳብ ተጋርተው የልጆቻችሁ ሞት የእኛም ሞት ነው በማለት ለቤተሰቦቻቸው መጽናናትን ተመኝተዋል። በከንቱ ስለምን ይገሉናል? የሚመለከተው አካል ለጉዳዩ ትኩረት ሰጥቶ ተጨማሪ የሰው ነፍስ እንዳይጠፋ የመከላከሉ ስራ ሊሰራ ይገባል ሲሉም ሀሳባቸውን ሰጥተውናል። በቀጣይ ከትግራይ ወደ ሰማነው አዲስ መረጃ እንሄዳለን። ትግራይ የምትረከበው እንጂ አሳልፋ የምትሰጠው አንዲት ጋት መሬት የላትም ሲሉ ሌተናል ጀነራል ታደሰ ወረደ አቋማቸውን አሳወቁ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ባስተላለፉት መግለጫ በትግራይ ህልውናና የማንነት ጥያቄ ላይ ምንም አይነት ድርድር እንደሌለው አሳስበዋል። በትግራይ ህዝብ ታሪክ ውስጥ እንደተረጋገጠው ህዝቡ የፖለቲካ አመለካከት፣ የሃይማኖት እምነት፣ የእድሜና ጾታ ልዩነት ሳይበግረው በህልውናው ላይ የሚመጣን ማንኛውም ብሔራዊ አደጋ በአንድነትና በጽናት የመመከት ብቃት አለው ሲሉ ገልጸዋል። በትግራይ ህልውና ላይ የሚመጡ ኃይሎችን ቀፎ እንደተነካበት ንብ በአንድ በመነሳት ታምር የሚሰራ ህዝብ መሆኑን አስገንዝበዋል። ፕሬዝዳንቱ አክለውም የፌዴሬሽን ምክር ቤቱ በቅርብ ያስተላለፈው ውሳኔ ተከትሎ የታየው የህዝብ ቁጣና ቁርጠኝነት ህዝቡ በራሱ የመወሰን መብቱና በቀጣይነቱ ላይ የማይደረደር መሆኑን በድጋሚ ያረጋገጠበት ነው ብለዋል። የምዕራብ ትግራይ፣ ደቡብ ራያ እና ጸለምት አካባቢዎች
አወዛጋቢ ተደርገው እንዲሳሉ የሚደረገው ጥረት ትግራይን የማዳከም ስልታዊ ሴራ መሆኑን የጠቆሙት ጄኔራሉ በታሪክም ሆነ በህጋዊ ሰነዶች ሲታይ ትግራይ የምትረከበው መሬት እንጂ ለሌላ አሳልፋ የምትሰጠው አንዲት ቅንጣት መሬት እንደሌላት ተናግረዋል። በስተመጨረሻም ሌተናል ጄኔራል ታደሰ ወረደ በሀገር ውስጥና በውጭ ለሚገኙ የትግራይ ተወላጆች፣ የፖለቲካ ድርጅት መሪዎች፣ ለጸጥታ ኃይሎችና ለሲቪል ሰራተኞች ላሳዩት የተቀናጀ የትግል መንፈስ ያላቸውን አድናቆት ገልጸዋል። አሁን የተጀመረውና የተቀናጀው የህልውና ትግል በሁሉም መስክ ተጠናክሮ እንዲቀጥል ጥሪም አቅርበዋል። ወደ ቀጣዩ የሀገር ውስጥ መረጃችን ስናልፍ ሙቀት ይጨምራል፣ በቀጣይ ቀናት በአንዳንድ ሀገሪቱ አካባቢዎች ከፍተኛ ሙቀት ይጠበቃል ሲል የመረጃ ምንጫችን በርዕሱ አስቀምጦታል። በቀጣይ ቀናት በጋምቤላ፣ በሰሜን ምዕራብ፣ በሰሜን ምስራቅና በደቡብ ምስራቅ የሀገሪቱ አካባቢዎች ከፍተኛ ሙቀት እንደሚከሰት የኢትዮጵያ ሜትሮሎጂ ኢንስቲትዩት አሳወቀ። ኢንስቲትዩቱ በመግለጫው እንዳመለከተው በእነዚህ አካባቢዎች የቀኑ ከፍተኛ ሙቀት መጠን እስከ 39.9 ዲግሪ ሊደርስ ይችላል ብሏል። በሌላ በኩል በደቡብ ምዕራብ አካባቢዎች ላይ የደመና ሽፋን እንደሚጨምር የጠቆመው ኢንስቲትዩቱ በተለይም በቀጣይ ሳምንት የመጨረሻ ቀናት በደቡብ ምዕራብ፣ በደቡብ በመካከለኛው የስምጥ ሸለቆና አዋሳኝ አካባቢዎች ከቀላል እስከ መካከለኛ መጠን ያለው ዝናብ እንደሚኖር ትንበያው አመልክቷል። መረጃውን ከቲክቫ አግኝተነዋል። በመቀጠል ቸርች ውስጥ ገብቶ ስርቆት የፈጸመው ግለሰብ በእስራት ተቀጣ። በወላይታ ዞን በሶዶ ዙሪያ ወረዳ ፖሊስ ጽሕፈት ቤት አስገራሚ የወንጀል ሪፖርት ቀርቧል። በጊሎ ቢሳሪ ቀበሌ ጋውጋ በተባለ ስፍራ ከሚገኝ የሉትራን ቸርች ላይ የሙዚቃ መሳሪያ ወይም ኪቦርድ የሰረቀው ግለሰብ በሕግ ተጠያቂ ሆኗል። የወረዳው ፖሊስ ታክቲክ ምርመራ ክፍል ኃላፊ ኢንስፔክተር ታፈሰ ኦችሌ እንዲህ ሲሉ ቃላቸውን ሰጥተውናል። ተከሳሹ የቤተ ክርስቲያኑን በር በመስበር የሙዚቃ መሳሪያ በመውሰዱ ጥፋተኛ ተብሏል። በዚህም መሰረት ፍርድ ቤቱ ተከሳሹን የ7 ዓመት ጽኑ እስራት እንዲቀጣ ወስኖበታል። መረጃውን ያገኘነው ከቲክቫ የቴሌግራም ገጽ ላይ ነው። ወደ መጨረሻውና ወደ ውጭ ዜናችን ስናልፍ የቻይናው ኩባንያ ለሰራተኞቹ 26 ሚሊዮን ዶላር ጠረጴዛ ላይ ደርድሮ አከፋፈለ። በቻይና የሚገኘው ሄናን ኳንግ ሻንክሪን የተባለ ኩባንያ ለሰራተኞቹ ያደረገው አስገራሚ የሽልማት ስነ ስርዓት በአሁኑ ወቅት በዓለም ዙሪያ መነጋገሪያ ሆኗል። ኩባንያው ለቻይና አዲስ ዓመት በዓል ለ7000 ሰራተኞቹ 26 ሚሊዮን ዶላር የሚጠጋ ጥሬ ገንዘብ ጠረጴዛ ላይ በመደርደር አከፋፍሏል። የሽልማቱ ልዩ ሕግ ሰራተኞቹ የተሰጣቸውን የገንዘብ ቁልል በራሳቸው እጅ አንስተው መውሰድ መቻላቸው ነው። የኩባንያው ስራ አስኪያጅ ያደረጉት ሰራተኞቻቸው ያሉባቸውን የብድርና የኢኮኖሚ ጫና እንዲቀንሱ በማሰብ እንደሆነ ገልጸዋል። ይህ ደጋፊ ተግባር በማህበራዊ ሚዲያ ላይ ከፍተኛ አድናቆት ያተረፈ ሲሆን የኩባንያው ባለቤት ዓለማችን ካፈራቻቸው ለጋስ አሰሪዎች ቀዳሚው የሚል ቅጽል ስም ተሰጥቶታል። መረጃውን ቲክቫ ዘግቦታል። ክቡራትና ክቡራን አድማጮቻችን እስካሁን አብራችሁን ስለቆያችሁ እያመሰገንን ሐሳብ አስተያየታችሁን ኮሜንት ላይ መጻፍ እንዳትረሱ። ሰብስክራይብ በማድረግ የደወል ምልክቷን በመጫን እንደዚህ አይነት ፈጣንና ታማኒነት ያለው መረጃ ቶሎ ቶሎ ማግኘት ትችላላችሁ። በቀጣይ እስከምንገናኝ ድረስ ሰላም ቆዩን።